እግዚአብሔር ሰላም ሰጥቶኛል። ቤቴ ሰላም ነው፣ ጤና ህይወቴ ሰላም ነው፣ ሁሉ ነገር መልካም ነው የሚል ሰው ለእግዚአብሔር ሰላም ያልኩበት ምክንያት ስላለ ዛሬ ይሄ ቀን ተፈቅዶ እዚህ ሁላችን ተቀምጠን እግዚአብሔር ለማምለክ እድል ማግኘት ማምጣት ይቅርና ቸርች ማሰብን ማንችልም። እግዚአብሔር አጥፉ ጠፍቶ አይደለም፣ ክፉ ጠፍቶ አይደለም፣ ጠላት ጠፍቶ አይደለም። ይሄን ሁሉን አስወግዶ ይሄ ቀን ለኛ ይገባዋል ብሎ ሰጥቶ ሰላም ጤና ሰጥቶ ለና ምስክርነት ቀን ለናንተም መልካም ቀን ፈቅዶ ዛሬ ለዚህ ያበቃ አምላክ አንዴ ከፍ ባለ ሞራል አመሰግናለሁ። ወደ ምስክርነቱ እሄዳለሁ። ስሜ ተስፋውን ተሜሮ ይባላል። ከዚህ ከሶዶ ነው የመጣው። እዚህ አካባቢ ነዋሪ ነኝ። እግዚአብሔር ሰው እግዚአብሔር ይባርከው፣ ቤቱን እግዚአብሔር ይባርከው፣ አገልግሎቱን እግዚአብሔር ይባርከው። እሱ ብቻ ሳይሆን እዚህ በየዲፓርትመንት የሚያገለግሉ አገልጋዮቹን ሁሉን እግዚአብሔር ይባርካችሁ። አንዴ ተባረኩ በሉ እስቲ። እግዚአብሔር እናንተን ይባርክ። አንደኛ በሚሰራበት ስራ ቦታ ላይ በአጋጣሚ ቦታ መቀያየር ነበረ። እኔ አላቅም። እግዚአብሔር ሰው ነገሩ ከመፈጸም በፊት ቀኑ ሳይደርስ በፊት እግዚአብሔር አሳይቷል። ካየ በኋላ የምትሰራበት ቦታ ላይ ይሄ ነገር ይሆናል። እግዚአብሔር ግን ላንተ ከፍታ አዘጋጅቷል፣ ያንተ ጫማ ከፍታ ይረገጣል ብሎ ተናገረ። ጋና ነገሩ ከመፈጸም በፊት ነው። ከዛ ይሄ ትንቢት ከተነገረ በኋላ ወደ 2 ወር ይሆናል፣ 1 ወር ከምናምን ወደ 2 ወር አካባቢ ነው። ከቆየን በኋላ እንደተባለ እኔ አላቅም፣ ያው መሸጋሸግ ነገር መጣ። ያው ከዛ በኋላ ይሄ መሸጋሸጉ ከመጣ በኋላ ደግሞ እንደገና ችግር የለም ያንተ ጫማ ከፍታ ይረገጣል ብሎ ከተናገረ በኋላ በመሃሉ ደግሞ ነገሮቹ ሁሉ ከሆኑ በኋላ አሁን በአጋጣሚ መጣ። ስራም አልገባውም፣ ቁጭ ብዬ ነበርኩ። አንድ 10 ቀን የሚሆን ስራ አልጀመርኩም። ያው እስከሚመደብ ብዬ ቁጭ ብዬ ነበርኩ። ከዛ በዛ መሃል ጠላት ያው በብዙ አንግል ተዋጋ። እሱን ደግሞ በቃ ነገሮቹ ለማበላሸት ያው ጠላት ብዙ ጊዜ ሰይጣን ነው። ሰይጣን ደግሞ ያው በአይን አይታይም። ኢየሱ ያው ደንበኛ የሆኑ ሰዎች ይኖራሉ። ያው ወደ ብርሃን እስከሚወጡ ድረስ በነሱ ነው ይዋጋል። በነሱ በኩል በቃ በጣም ከባድ ጦርነት ተነሳ። ከዛ ምን ላድርግ ነገ ስራ ሊጀምር ያልኩ ዛሬ ብዙ ነገር ነው። ብዙ ነገር ሲሆን ቸርች ይሁድ ቀን ቸርች መጣውና እዚህ ጉባኤው ላይ ነበርኩ። በአጋጣሚ ፕሮግራሙ ካለቀ በኋላ ፕሮግራሙን ጨርሼ እዛኔ የተነገረው እግዚአብሔር የተናገረውን ቃል በውስጤ ላይ ስላለን እግዚአብሔር ሰው በኩል እግዚአብሔር የተናገረውን ቃልም ስለያዝኩ ያን ጊዜ የተሰበከውን እግዚአብሔር ቃልም ስለያዝኩ በቃ እግዚአብሔር ነው የተናገረው ምንም አይሆንም በሚል በእምነት በቃ ያን ቀን ደግሞ መልካም እግዚአብሔር ቃል በኃይል ነው የተሰበከው። አምኜ ሊወጣ ሲል ቢሮ ጉባኤ ከተፈተነ በኋላ ቢሮ ከገባ በኋላ አገልጋዮቹ ነው የላከው። እኔ ውጪ ከወጣው በኋላ ጥሩታል። ከኔ ጋር አንድ ልጅ ባልደረባው ነበረ። በአጋጣሚ በስራ ምክንያት አልመጣም። ጥሩ ቶሎ ብላችሁ ጥሩ አለ። እኔ በቃ ከወጣው በኋላ አጠራና ልጆቹ ነው እና አንተን ፕሮፌት ፈልጓልና ሲባል ተመልሼ ቢሮ ሄጄ ቢሮ ላይ ያለው ጠላቶቹ በኃይል ተነስተዋል። እግዚአብሔር ግን አሳልፌ አልሰጥም፣ እኔ አስተካክላለሁ፣ የተናገርከውን ቃልን እኔ ፈጽማለሁ ብሎ እግዚአብሔር በሱ በኩል ሆኖ መጀመሪያ ከፍታ እንዳለ ተናግሯል። ስራው እንዳይበላሽ ሰይጣን ለማበላሸት ድረስ ያደርግ ደግሞ የሰይጣን ተልእኮ እንደማይፈጽም ተናግሯል። እንደገና እንደተነሱ እግዚአብሔር አሳየ።
ጸልዮ እግዚአብሔር ጣልቃ ገብቷል። ምንም አታስብ ሂድ ብሎ ጸልዮ እዛ ቢሮ ላይ ሰጠ። እንደ ሄድኩ በሶስተኛው ቀን እንደተባለ ያው ከመጀመሪያውም የተሻለ ቦታ እግዚአብሔር ሰጥቶኝ ስራም ጀምሬያለሁ። ስለዚህ እኔን የረዳ አምላክ እኔን ያገዘ አምላክ ለሁላችሁም ጥያቄ ይኖራል። ለሁላችሁም ጠላት አለ። ድል ግን የናንተ ነው። እግዚአብሔር ከተናገረ በኋላ ብዙ ጊዜ ነገሮቹ ሊፈጸሙ ሲል ጠላት ይዋጋል። አሁን እዚህ እርግጠኛ ነኝ ሁሉ ለዚህ ጉባኤ እግዚአብሔር የተናገረው ቃል ይኖራል። ለአንዳንዱ ለሁሉም ግን ያ የተናገረ ቃል እያለ ሰይጣን ይዋጋል። አደራ የሚላችሁ ነገር ምንም ቢዋጋ የተናገረው አምላክ ለቃሉ ታማኝ ስለሆነ አትፍሩ። እኔን የረዳ አምላክ ይረዳችኋል። እጅግ 100% የሚያምነው ነገር ነው። ስለሰማችሁ እጅግ አድርጌ አመሰግናለሁ። አንዴ ቅዱሳን እናንተ እጅ አንስታችሁ ነቢዩ ከነቤተሰቡ እግዚአብሔር ዘመንን ይባርክ ብላችሁ ብታመስግኑ በጣም ደስ ብሎናል። ስለዚህ እግዚአብሔር እናንተን ይባርክ። አገልጋዮችን እዚህ በየፋርቱ የሚያገለግሉ አገልጋዮች ሁሉ በጸጋ ስለኛ ብሎ ሁሉ እያገለግሉ ነው ያሉት። እግዚአብሔር ይባርካቸውና አንተ እነሱም እግዚአብሔር ይባርካችሁ በሉ። እናንተም እግዚአብሔር ይባርክ። ተባረኩ።